የአተር እሸት ከስጋና እንዲሁም ደግሞ ከድንችና ከካሮት ጋራ እንዴት እንደምንሰራ አብረን እንይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንደምን አላችሁ? ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንግዲህ የዛሬውን የአተርና የስጋ እንዲሁም የካሮት አሰራሬን አብረን እናያለን። አብረን እንቆይ። እንግዲህ ወደ አሰራሩ ስንሄድ እዚህ ጋር ድስቴን አድርጌ ዘይት አድርጌያለሁ። ከዚያ ስጋዬን ጨመርኩበት። ሞቅ ሲል ዘይቱ እንደዚህ አድርጌ አብሬ ካማሰልኩት በኋላ እዚህ ጋር የምጨምረው ወረቃ ቃር ወይም ደግሞ የደረቀ የሎሚ ቅጠል ጨምራለሁኝ። አብሬ እንደዚህ አድርጌ መሰልሰል ካደረኩት በኋላ ውሃ ጨመርኩበት። ውሃን ጨምሬ እንግዲህ እንደዚህ የሚበቃኝን ያህል ራሴ ገምቼ ጨምራለሁ። ከዚያ ከደንኩት። እዚህ ጋር ነጭ ሽንኩርትና ቀይ ሽንኩርት አድርጌያለሁ። እዚህ ጋር ካሮትና ድንቼን ተጠቅሜያለሁ ማለት ነው። እዚህ ጋር በርበሬና ጨው እንዲሁም ፍልፍል አስወዳ አድርጌያለሁ። ሳልሳ ጨምሬበታለሁኝ። እንግዲህ እንደዚህ ምስልስል ካረኩት በኋላ እኔ የቆየ መረቅ ነበረኝ፣ መረቄን ጨምሬያለሁ። ከዚያ ደግሞ ውሃ ጨምርኩበት። እዚህ ጋር አተሬን እንደገና አምጥቼ አተር እሸቴን ነው እንግዲህ የጨመርኩት። በጣም ነው የሚያምረው። እንዳያችሁት ከረኑ ለራሱ ብቻ ይበቃል። በጣም ያምራል፣ በጣም ይጣፍጣል። ሞክሩት። እንዲሁም ደግሞ ነካ የራሳችን በርበሬ ስላለው በጣም ነው እንግዲህ የሚጣፍጠው ማለት ነው። በቤታችሁ ውስጥ እንግዲህ እስቲ እንደዚህ በቀላሉ ሞክሩት። እኛ አቁላልተን ምናምን ነው የምንሰራ፣ ላኪን በዚህ ሳናቁላላ ምናምን እንዴት መስራት እንደምንችል ነው እንግዲህ እያሳየኋችሁ ያለሁት ማለት ነው። እንግዲህ እንደዚህ አድርጌ በደንብ አድርጎ በስሎልኛል። ስጋውም እንደዚህ አድርጎ እንግዲህ እንደዚህ በስሎልኛል ማለት ነው። እስኪ በእጄ ላሳያችሁ። እንዳያችሁት እንደዚህ ሙክክ ብሏል እጄ ላይ ማለት ነው። እንግዲህ ውድ የቻናሌ ቤተሰቦች ሰብስክራይብ፣ ላይክ፣ ሼር እንዳትረሱ እያልኩኝ የዛሬው እዚህ ጋር ይበቃኛል። ደህና ሁኑልኝ። ባይ